እንግዲህ ዛሬ እንዳጋጣሚ ሆኖ ማለት ነው ይሄ ሀሳብ ይመጣልኝ ወይም ደግሞ አሁን ነው እና ደውዪልኝ ሲመችሽ ስላለችኝ በዛውም ጓደኛዬን ፕራንክ አደርጋታለሁ። ፕራንክ ሰርቼ አላውቅም፣ ቆየሁ አንድ ጊዜ አድርጊያታለሁ። አሁን ደግሞ እስኪ ምን እንደምትል እኔ በጣም ነው የምወዳት። በነገራችን ላይ በጣም እምወዳት ናት። ምክንያቱም በጣም የዋህ መልካም ልጅ በቃ አለ አይደለ ያላትን ነገር ወይም ደግሞ የሆነ ሀሳብ ራሱ አትሰስትም ሸር ስታደርግና በጣም ነው የምወዳት። እና ደግሞ ቶሎ ይከፋታል እንዲሁ ስረዳት ማለት እውነት ለመናገር ምናልባት ድንገት ስለሆነባት ትደነግጣለች እና እኔ ለእናንተ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን እንግዲህ ዛሬ እንዳጋጣሚ ሆኖ ማለት ነው ይሄ ሀሳብ ይመጣልኝ ወይም ደግሞ አሁን ነው እና ደውዪልኝ ሲመችሽ ስላለችኝ በዛውም ጓደኛዬን ፕራንክ አደርጋታለሁ። ፕራንክ ሰርቼ አላውቅም፣ ቆየሁ አንድ ጊዜ አድርጊያታለሁ። አሁን ደግሞ እስኪ ምን እንደምትል እኔ በጣም ነው የምወዳት። በነገራችን ላይ በጣም እምወዳት ናት። ምክንያቱም በጣም የዋህ መልካም ልጅ በቃ አለ አይደለ ያላትን ነገር ወይም ደግሞ የሆነ ሀሳብ ራሱ አትሰስትም ሸር ስታደርግና በጣም ነው የምወዳት። እና ደግሞ ቶሎ ይከፋታል እንዲሁ ስረዳት ማለት እውነት ለመናገር ምናልባት ድንገት ስለሆነባት ትደነግጣለች እና እኔ ለእናንተ አልነጋችሁም። ደውዪልኝ ስላለችኝ እደውልላትና ከዛ እስኪ ለማንኛውም ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ጓደኛዬን ፕራንክ አደርጋታለሁ። ፕራንክ እንግዲህ ያው ብዙ ጊዜ እኔ ደስ ይለኛል፣ የሆነ ቁም ነገር አዘር ከሆነ ብንሰራ ችግር የለውም፣ ደስ ይላል አይደለ? ስለዚህ እኔ ደግሞ እስኪ ዛሬ ደውዬ ምን እንደምትል እነግራችኋለሁ፣ ወይም ደግሞ አብረን እናያለን። ግን አልነግራችሁም ማለት አልነግራችሁም ስላችሁ ምን እንደሆነ ምን ማድረግ እንደፈለኩ እሷን አልነግራችሁም። እስኪ ካነሳችልኝ እደውልላት፣ በታብሌቴ ነው የምደውላት እና እስኪ ልደውልላት ጋይስ። ቪዲዮን ከወደዳችሁት ግን ላይክ አድርጉ ፕሊዝ፣ ላይክ አድርጉልኝ። እንደው ሰብስክራይብ ከምታደርጉ ላይክ ብታደርጉልኝ በጣም ደስ ይለኛል ውዶችዬ። اللهم صل وسلم وبارك على الله. ሄላ እንዴት አደርሽ? ኧረ ድምፅሽ ምንድን ነው? ደህና አደርሽ? አሁን ትንሽ ደህና ነሽ? ስፈልግሽ ነው እኮ ቦይስሽን ስሰማ ደውዪልኝ ስትይኝ እየፈለግኩሽ ነበር። እውነት በሰላም ሰርፕራይዝ ልነግርሽ። ጥሩ ሰርፕራይዝ ከሆነ ጥሩ። አዎ ጥሩ ነው። አይ እኔማ ኢትዮጵያ ልሄድ ነው ለፋሲካ። ታድለሽ አይ ያው ፋሲካ የዛሬ ሳምንት እሑድ ነው። ትደርሻለሽ? አዎ እደርሳለሁ። ታውቂያለሽ በፕሌን ከሆነ ከዚህ ነገ ማታ ነው የምነሳው። ነገ እሑድ አይደለ? ሰኞ ጧት እገባለሁ አዲስ አበባ። ከዛ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ ገጠር እደርሳለሁ። ግን ፈቀደችልሽ? እነ ቤት ጋር ትገናኛለሽ። ወላሂ ታድለሽ።
ነገ ትገናኛለሽ ታድለሽ አዎ እንገናኝ እሷም ሰርፕራይዝ አደረገች እኔም ልጅ ሰርፕራይዝ ነው ማደርጋት እሷም ሄዷ ሰርፕራይዝ ነው ያደረገኝ አዲስ አበባ እኮ ነው ያሉት ነገሮች ነገር አዲስ አበባ ላይ ገና አይደሉም እኔ እንኳን አጋጋኋቸው ኢትዮጵያ ስትሄጂ ቢዚ ሰራምቶኛ አጋጋቸው እና የኔ መሄድ ደስ አለሽ በአንድ ልትሰጥሽ በመሰለኝ ታድለሽ በጣም ደስ ይላል አይ እኔ በቀደም ለቤት ሲሄዱ በቃ ምናምን የሆነ አንተም ብለሽ ነበር የሆነ ደስ ብሎሻል ግን የሆነ አሸንጉቶች እያለቀሽ ምናምን ነበር ይላክሽልኝ ማለ ሰውነት ወራር አርበኛል ገና አሁን ምምር ለህር ነው ስትይ ማለት አመት አልሞላሽ ብዙ ነው ዲስቲቲዋን ፈቀድ ይችላል አይ እኔ እኮ አልመለስም አንደኛዬን ነው የምሄደው ቀስጠለኝ እና አስተካከልሽ በቃ ያለሽና ኑሮ እንትን ካለሽ ከረደው ነው በቃስ አይ ነው ግን በቃ ባሌ ናፈቀኝ እባክሽ ወላሂ ሄደሽ ወላጅ ሞልታይ ማለት አይወይና ፍራንክ ያክሽ እንዴ ወይ ደጋ ይባሪ አልቻልኩም እኮ አልችልም ሰሚ ታይባለ ራሴ ወር ማለት በቃ ምነው ጣፋብኝ ማለት ነው ባጌ ናፈቀኝ ደሞ ስለሽ የወር ነገር ትይኛለሽ ብዬ ነው አይ በቃ እኔ ስቀልልሽ ነው እሺ ደውይልኝ ስትገኝ ቆይ እስኪ እኔማ ቆይ እስኪ ምናምን ብዬ ትዝ አለኝ ማለት ከዚህ በፊት ራሱ እኮ ታስታውሻሽ ፕራንክ አድርጌሽ ነበር አንቺንና ቤቲን ማለት መሄድሽ ተስግሮኛል በምን ቤትም ጋር ትገናኛለሽ አንደኛ በአለም ነው የመጣው ባለቤተሰቦችሽ ጋር ታሳልፊያለሽ አልመጣም አንደኛ ነው ስትይ ደግሞ ወለድሽን ስለምፈልግ ብትወልጂ ደስ ይለኛል መቼም ወልዳ ማለት ነው ስልክ ነሽ ማርያም አንቺ እኮ ግን ለምን ደስታቂያለሽ እኔ ራሴ አሁን ጓደኞቼ ሊሄድ ነው ምናምን ሲሉኝ ወይኔ እንዴት እንደሚጫንቀኝ ብታይ እኔ መሄድ ነው የሚመስለኝ እኔ በሄድ ይሻለኛል አልወድም እና በቃ እና ቤቲ ስትይ እንደዚህ ያሻንጉቶች እያለቀሽ ሰራላክሽልኝ እኔ እናት እያልኩ ነበር አሁን ደግሞ እኔ ልሄድ ነው ስላት ምን ታስባለሽ ማርያም ጭራሽ አሁን ደውይልኝ ስትይ አስቢው አራሰብኩትም ጭራሽ ቪዲዮ ቀርጻለሁ ምናምን ብዬ ግን በቃ ደውይልኝ ስትይ አይ ሰውነቴን ወረር አርጎኛል እኮ ግን የምር ሙቀትም ስለሆነ አለቆኛል ግን በቃ ማለት አንደኛ ወደ ሀገርሽ ነው የምትሄጂው ሁለተኛ ለቤት የመጣልኝ በቃ ቤት ጋር መገናኘት መጣልኝ አዎ መገናኛለች ባለን እንዴት ሰው ዳት እኮ መታደል ነው በነገራችን ላይ አውስማ ያው ቻንሱ ካለሽ እኮ ባግ ሲመጣ ብትሄጂ ብትመጪ ምናምን ደስ ይላል እኮ የሆነ ፍሪ ከሆንሽ እና ሴትዮዋን እንዴት አመሳይ ሞላት እንዴት ፈቀደ ይችላል ያሳመተው ገና እኮ መታ እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን